ያ ረብ ብለነው የሰጠን ነገር የለም። የሰው ልጅ ሲባል ኢንሳን ማለት ኒሲያን ከሚለው ከዚህ ስርወ ቃል የመጣ ይረሳል የሰው ልጅ እንጂ አላህ የዋለልን የሰጠን ጸጋው ቢቆጠር ያልቃል። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ አላህ በእናንተ የዋለውን ውለታ ብትቆጥሩት እኮ አዘልቁትም ቆጥራችሁ አጨርሱትም። ወላሂ ኒዕማው ብዙ ነው የሰጠን። ስንት ነገር ያ ረብ ብለን ሲሰጠን ዛሬም ነገ ሲሰጠን እኛ ግን እንረሳለን። ያልተሰጠንን ያላገኘነውን ብቻ እያሰብን የአላህን ኒዕማ እናስተባብላለን፣ የአላህን ጸጋ እንክዳለን። ሱብሓነላህ እንጂ አላህ ወላሂ ስንት ነገር ሰጠን፣ ስንት ነገር አንበሻበሸን። ባለቤት ልትወልድ እንደው ያ ረብ እንደው በሰላም ብለ አላህ በሰላም ገላገለልህ። እንረሳዋለን። ያ ረብ አልክ እንደው ጌቴ እንደው ትላለህ፣ አላህ ወዲያው ሰምቶ በሰላም ገላገለ። ሱብሓነላህ አላህን ማመስገን ሲገባን እኛ የሌሎችን ባህል ያዘንና አራስ ጥየቃ ስንቴን እንኳን ማርያም ማረችሽ ነው እንዴ? የለም አንድ ስትል አንድ ሸህ ተከትለው ገቡና ማርያምን በሰላም የገላገለው ጌታ አንቺንም እንኳን በሰላም ገላገለሽ አለ። መርየምን በሰላም የገላገላት ማን ነው? አላህ ነው ወላሂ። ስለዚህ በዛ ጭንቀት ላይ ያ ረብ ብለን አላህ ደርሶልን ሰጥቶን ስንቱን ግን አስተባበል ነው። ኢማ አሉ አን ቱዐጀለ ለሁ ዳዕወቱ ወይ የለመነው ነገር ወደው ይመጣለታል። ስንት ነገር ሰጠን። ወኢማ አለበለዚያ ወይም ደግሞ አሉ አየደኺረሃ ለሁ ፊል አኺራ ለአኺራ ያከማችለታል። ሱብሓነላህ ለአኺራ እንደምን እንደ ሶላት እንደ ጾም እንደ ሰደቃ ስንሰጥ ለነገ ቤታችን ብለን ነው ምን ሰግደው ጀነት ፈልገን ነው ቀብራችን እንዲበራልን ብለን ነው አይደል? ሌላ ዓላማ አለው የለም። ኸይር ነገር ስትሰራ ነገ አላህ ዘንድ ላገኝ ብዙ ጊዜ እኔ ንጹህ አይደለም ሐቂቃ በመናገረው ንግግር ምናልባት አብረን ከተመለስን አብረን ከተስተካከልን በሚል ሐሳብ እንጂ ወላሂ አላህ የሚያቀብኝ ብዙ ወንጀል አለ። አላህ ሰትሮልን ነው። የአላህ እዝነቱ መገለጫው ምን እንደሆነ ታውቃላችሁ? አላህ የባሪያውን ወንጀል መሰተሩ ነው። አሐዱ ሰለፍ ምን ይላሉ? ወንጀል ሚሸት ቢሆን ኖሮ እኔ ሰዎች አይጠጉኝም ነበራል። አዎ አላህ ሰትሮልናል፣ ወላሂ ደብቆልናል። ስለዚህ ስለደበቀልን ምን እናድርግ? ወደሱ በደስታ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዐለኩም ቱፍሊሁን። ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና። ይሄ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ቤት ንብረታቸውን ትተው ለአላህ ዲን ብለው ትተው ከሄዱ በኋላ አላህ